ለምንድን ነው እንደዛ ያደረግሽው? ቆይ እውነታውን ልትነግሪኝ እፈልጋለሁ። ኢቭን እንኳን ምግብ ሳልበላ 3 ቀን 4 ቀን ሆኖ ራሴን ስቼ ሆስፒታል ገብቼ በግልኮስ እንኳን እስከወጣ ድረስ ማለት ነው ያን ሁላ ሰዓት ሳሳልፍ እሱ ከጎኔ እንዲኖር ፈልግ ነበር ማለት ምግብ ሳልበላ እሱን ባገኘው ጤነኛ ሆን ነበር ብርታት ይኖረኝ ነበር ገባህ እኔ እንጃ የምር መሪ ይዤ እየነደው ምናምን ነበረ ከዛ እሷን እያሰብኩኝ ከሷ ጋር የነበረው ነገር ምናምን እያልኩኝ የምር ለማንም ያልተናገርኩት ነገር በመኪና ተጋጭቼ ነበር እግዚአብሔር ነው ያተረፈኝ የምር ነው ገና ለገና ገንዘብ አገኙ ብለሽ የኔን ማንነት የኔን ገመና የኔን ብዙ ነገር ማውጣት ጀመርሽ ማለት ነው ይቅርታ ጆሲ በጣም ስለምወደው ነው ሰላምና ጆሲን ለመለያየት ነው ያንን ቲሸርት ካንቺ በ10,000 ብር የገዙት ይሄን ነገር አታቂማ ገብቻ ስንት ነገር እንደተፈጠረ አውቀሻል ግን ያን ቲሸርት በመስጠትሽ እኔና እሷ ሁለት እቺ ልጅ 2 ወር ሙሉ እዚህ ቤት መጣ ታውቃለች አታውቅም ታዲያ እኮ የተለያየንበት ምክንያት ግን አንቺ ነሽ ለቀድም እየተናገርክ የነበረው ነገር ምንድነው ቆይ እሷን እያሰብኩኝ በሷ ተውስታ ከመኪና ተገጭቼ ከሞት ነው የተረፍኩት ያልከ ነበር ታሪክ ነው እሱ ያው ኖ ያለፈ ታሪክነቱን አይደለም ስማኝ ይኸውልህ እኮ ሰማኝ እኔን አትረዱኝ ምንድነው የምንረዳህ እስቲ ቆይ ነገር እኔ የራሴን ህይወት ጀምሬያለሁ በቃ እንዴ ማለት የራሴን ህይወት ጀምሬያለሁ ሰላምዬ ሰላም ወሃምቱ ሰላም ምንድነው ነይን ድረስ ካድማስ ወዲያ አይልባችን ይብራንና ነይን ንጥፋ እንሻገር አላማረም የኛ ነገር ነይን ሂድ ፍቅር አለን የሚያነሳ ነይን ሂድ እንነሳ አንቺም ለኔ እንደሆንሽው እኔም ላንቺ ዓለሜ አትንገላቺ ከሚገርፈው ከውርጩ ከወረታ ዓለም አይንሂድ አሰላም አለይኩም እንዴት ናችሁ ውድና የተከበራችሁ የኢንዲ ሪላክስ ፋሚሊዎች የኛ ቤተሰቦች ሰላም ናችሁ አይ እኛ ሰላም ነን አልহামዱሊላህ ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን ኤርትራውያን ሙስሊሞች ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ እንደገና ዛሬም በአዲስ ቪዲዮ መተናል ማለት አንዳንድ ጊዜ የሆኑ ትክክል ያልሆኑ ነገሮች በህይወታችሁ ሲፈጠሩ ጊዜ ያ ትክክል ያልሆነ ነገር ምናልባት ነገሮችን ለአንዴና ለመጨረሻ ሊያስተካክል መስመር ሊያስይዝ ሊሆን ይችላል በህይወታችን በሚፈጠሩት መጥፎ ነገሮች ሁሌም ፈጣሪያችንን ማመስገን አለብን ምናልባት እጃችን ላይ የነበረው ነገር የተሻለ ሆኖ ባማረ ሁኔታ እንዲቀጥልና እጃችን ላይ ያለው ነገር ዋጋውን እንድናቀው ሊሆን ይችላል ማለት አንዳንድ ጊዜ የተሰጠንን ነገር አናቀም በጓደኝነት ሊሆን ይችላል በፍቅረኛነት ሊሆን ይችላል በስራ ሊሆን ይችላል በሁሉም የህይወት አጋጣሚዎች እጃችን ላይ ያለውን ነገር ሊያስተምረን ፈጣሪ ከእጃችን ላይ ይነጥቀናልና አሁን እኛ የፈለግነው ሰላምንና ጆሲን ማስታረቅ ነው ፈጣሪ ከረዳን አሁን ሰላምን ጠርተናታል እነ ጆሲ ሰፈር ነው ያለነው እንዲታረቁ ምን ችለውን እናደርጋለን ስለመጣሽ ከልብ አመሰግናለሁኝ ተሰምቶሽ ተጨንቀሽ ለዚህ ነገር ቦታ ሰተሽው ማለትም በጣም ጥሩ ሰው ነሽ በጣም መልካም ሰው ነሽና አመሰግንሻለሁ ምንም አይደል እንግዲህ የመጀመሪያው ጉዟችን እግዚአብሔር ይመስገን የሰው ክፋት በጣም ያሳዝናል እንዴ አይተናል ብዙ ነገር የነሱም ግንኙነት ባለባሌ ነገር መበተን የለበትም እሷ ባደረገችው ነገር ሰው በገባበት ምንም ነገራቸው መበተን መጥፋት የለበትም እንደውም በተሻለ ከዚህ በኋላ እንዳልከው የሚጠነክሩ ነገሮች የሚመጡት ከዚህ ትምህርት ይወስዳሉ እኛም ትምህርት አግኝተናል አካባቢያችን ዙሪያችን ላይ ያሉት ሰዎች በደንብ ማወቅ አለብን እንዳልከው ለከቤት ሰራተኛም ጓደኛም አካባቢያችን ላይ ያሉት ሰዎች በደንብ እንትን ማለት አለብን ስለዚህ እግዚአብሔር ከረዳን አስታርቃቸዋለን ዛሬ መጣች ሰላም ያው ካቋረጥኩሽ ይቅርታ ችግር ልግባ ቪዲዮ ላይ ነው ሰላም ሃይ እኔ ደግሞ ሌላ ስራ ይዛችሁ መስሎኝ እንዳረብሽ ብዬ እኮ ነው የእናንተ ነው ሳንጨርስ አልተገናኘንም ከዛ ቀን በኋላ ጠፋሻል ምን ይደረግ ኑሮ ነው እኛ የመጣንበት አላማ ያው ልናስታርቃችሁ በቃ
የምሬን ነው የምልሽ። የማይገል ችግር ያጠነክራል የሚባለው እና እስካሁን የመጡት ነገሮች አንቺን አጠንክሮሽ አስተምሮሽ ያለፉ ይመስለኛል እኔ። ስለዚህ እንደ ሀሳብ ብትታረቁ እና መታረቃቸውን ግድ ነው። ለምን ማለት እኔ እንጃ አሁን እንደዛ ብዬ እንዲ ድጋሚ ነው ያ ሁላ ነገር ካለፈ በኋላ ማውራት አልፈለኩም። ለምን መሰለክ ይቅርታ መደረግ ያለበት ነገር ሁላ ይቅርታ ተደርጎ አልፏል። ይቅርታ ማድረግ ላለብን ሰዎች ሁላ ይቅርታ አድርገናል እና እኔ እውነቱን ስነግርህ በቃ ማለት ይከብድ ነበረ በጣም ከምትወደው ሰው ተለይተህ የምታሳልፋቸው ጊዜዎች በማለት በጣም ያስጠላሉ። ማለት ሁሉም ነገር ያን ሰው ነው የሚያስታውስ ገባ ቀን በቀን እለት ከእለት ማለት ነው። እንኳን እንደዚህ አሁን እኔ እረስቸዋለሁ ጆሲን ያለፈውን ነገር ሁሉንም ነገር እረስቸዋለሁ ምናምን ማለት አልችልም። ምክንያቱም ስለማይረሱ እንኳን እንደዚህ ገና በሁለት ወር ምናምን ረጅም ጊዜ ሰው ወልዶ ምናምን ራሱ ላይ ረሳ ይችላል ገባክ እና እኔ እረስቸዋለሁ አሁንም ለጆሲ ያለኝ ስሜት ቀንሷል እያልኩኝ ሳይሆን ግን በቃ እጣፋንታችን አይደለም ብለን ብንወስደው ይሻላል። ከጆሲ ጋር ያለው ነገር ማለት ተገናኝተን እንኳን አጠገብ ላጠገብ ቆመን ፊሊንጋችን እንደ ድሮ አይመስለኝም እና አሁን ላይ ማለት ነው እና በቃ አላቀም እንደዛ ነው ውስጥሽ የሚሰማሽ ማለት የሆነ ነገር እርቆ እየሄደ ይመስለኛል። እሱም አይ ቲንክ እኔም የሆነ በቃ አላቀም እኔ እንጃ። ግን እንደውነታው እጣፋንታ ማስተካከል ሳይሆን የነሱ መስተካከል የሚጠበቅበትም አይመስለኝም። ማለት በፊት የነበረውን ነገር በቅርበት ብታቂ ምናምን ነገር እና ማለት እንደ ሰው ምናምን አንቺንም መረዳት ባለብን ልክ እሱንም ልንረዳው ይገባል። አንቺም እሱን ልትረጁ ይገባል። ስለዚህ አሁን አታስቸግሪን እሺ በይ። አዎ ሰላም እንዴ አረ ማለት በቃ እናንተ እንደዚህ አይደለም አፋፊና አትበለኝ እንዴ እሺ በይ እሺ አሁን እሺ እሱ ጋር ምንድነው እሺ ነው የምለው ማለት እሺ ሄድኩኝ ምንም በቃ ያለውን ነገር ምናምን አውርታችሁ ይቅር ትባባላላችሁ በቃ አለቀ። ምንም አዲስ ነገር እኔ እኮ ምንም እኮ የተቀየምኩት ነገር የለም እንዴ በቃ ቻው ከሆነም ቻው ነው። ከዛ በኋላ ቻው ብትባባሉም ችግር የለም እኛም ቻው እንላችኋለን። እሺ በይ በቃ ነኝ እሺ በይ ለቻው ነው አይደለ ለመታረቁ ነው። እሺ ብቻ እሺ 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 ምንድነው እንዴ ምን ሆኖ ነው ለምንድነው እንደዛ አደረግሽው? እውነታውን ልትነግሪኝ እፈልጋለሁ። ያረግሽ ነገር ልክ ነው ብለሽ ነው የምታስቢው? ለምንድነው ልትይ ለማንም የሰጠሽው? ተዋት በቃ በለው እንዴ አንረጋጋው ነገር ጆሲ በቃ ተረጋጋ። እንዴ ሆኗል አይደል ያ ነገር ጆሲ ቆይ ምን ሆነ ነው? ቆይ አንድ ጊዜ እያወራሁት ነው ይቅርታ። ለምንድነው እንደዛ ያደረግሽው? አንዴ እሷን እየጨረሰች እኮ ያለፈ ነገር አይደለ። አሁን ከሁለት ቀን በኋላ ከቤተሰቧ ጋር ስትመጣ ነው እንዴ ዛሬ እንደዚህ መስራት በቃ እሷ ጋር እያወራሁ ነው አይደለ? በቃ እንደዛ ትጮህ እኮ ላውራት በቃ እንዴ ይቅርታ። አንድ ጊዜ እሷን እያወራን ስለሆነ ቪዲዮን አቁሙልን እሺ። አንድ እያወራሁ አይደለ? እሷን እንጨርስና መቅረጽ ካለብን እንቀርጻለን ቪዲዮ። አንድ ጊዜ ቪዲዮን አቁሙልን። ቪዲዮ ከአሁን ከስሜታዊ አትሁን ስሜታዊ እኮ እያወራን ነው አይደል? ትናንትና ተረጋግተህ ነበር አይደል? ባለው አይደለም አሁን መልሰህ ደግሞ እንደዚህ እሷን እያወራን ነው። አንድ ቪዲዮን አቁሙልና እሷን እንጨርስ እሺ በሉ። ችግር የለውም። ከአሁን እኮ ሁሉም ሰው ያወቀው ነገር ነው። ሰዎቹ ደግሞ በዚህ ያለውን ነገር ሁሉንም ነገር ቢያዩት ነው ስለ ይሄን ነገር ሚስጥር ማድረጉ ስማኝ እሺ በሉኝና እንዴ እሷን እንጨርስ አሁን ማለት ነው። እዚህ ጋር እውነታውና ግልጽ ነገር እንድትነግሪኝ ነው የምፈልገው። ህይወቴን አደጋ ላይ የጣልሽው አንቺ ነሽ ገባሽ? ከብዙ ነገሮች ያጣላሽኝ ከብዙ ነገሮች ያቆራረጥሽኝ አንቺ ነሽ። የማይሆን ነገር ነው ያደረግሽው። ከዚህ በፊት ብዙ ስህተት እየሰራሽ ዝም ብዬ እንደህቴ ስለማከብርሽ እንትን ብያለሁ። አንዴ ተረጋጋና ማለት ነው እንዲ ቆይ አንድ ሰው ማለት ነው ያለውን ነገር አውርተው ከተስማማን እንቀጥላለን፣ ካልሆነ ግን በፍቅር መለየት ይኖርብናል። ገባ እኮ የእናንተ አይሆንማ። ታች ድረስ ለድምፅ ጎረቤት እየተበጠበጠ እኮ ነው። ምን ሆነ? እሺ ነው ራሱ እሺ ምንድነው የምትሉኝ? አሁን እኮ እሺ ተረጋግታ አውራ። ቪዲዮን አቁሙትና አንዴ በሩዝ ጉዝ ላውራት በእግዚአብሔር። ችግር የለውም በቃ እኮ ይቆማል ቪዲዮ። ግን ተረጋጋ መጀመሪያ።
እንዴ እየተፈጠረው ሁሉ እኮ የተፈጠረው ስህተት በሙሉ ተፈጥሯል። ግን በቃ ተዋት በቃ ልጅቷ ይቅርታ አድርግላት። መሸኘት ካለብህ በሰላም እኔ ይቅርታ አላደርግላትም አይደለም ያልኩት። ስህተቷን ማወቅ አለባት። የሰራችው ስራ እያለቀሰች እኮ ነው ልጅቷ እኮ እያለቀሰች ነው። ወደ መለስ ወደ ኋላ አትውሰደው። በቃ ልጅቷ እኮ እያለቀሰች ነው። ተረጋግታ አውራት። ምን ታገባችሁም? በቃ ይሄ እኔና የሷ ኬዝ ነው አይደለ? በቃ አንድ ጊዜ ቁጭ በሉ። ተረጋጋ። ልጅቷ እያለቀሰች ነው። ተረጋግተን እኮ ስሙኝ አንድ ጊዜ። አንደኛ ልጅቱ ፊቷ እንዲታይ አልፈልግም። ገባችኋ? ፊቷ እንዲታይ እኮ አልፈልግም። ቪዲዮን አቁሙትና እሷና እኔ እንጨርስ። ፊቷ እንዲታይ ትክክል ነው። በሱ መንገድ ፊቷ መታየት የለበትም። ካሜራ ይዛችሁ ትመጡም ማቀው ነገር እኛ ሲጀመር ይሄ ነገር ይፈጠራል ብለን አስበን አይደለም እኮ የመጣ ነው። እኛ የመጣ ነው ለሌላ አላማ ነው። ግን ደግሞ እሺ ፊቷ መታየት የለበትም። ችግር የለውም። ለምን አላማ ነው የመጣችሁት? ቁጭ ብለና አረጋጋና እንቀመጣለን። ድረስ ነገሮችን አረጋጋ። ችግር የለውም። በቃ ቪዲዮ ግን ይጥፋ። በቃ ፊቷ መታየት ከሌለበት ቢያዩት ራሱ እኮ የእሷን ፊት አዩት እንጂ ኖርማል እኮ ነው ታሪኩ። ችግር የለውም። በቃ ቪዲዮን ችግር የለውም። ያለውን ነገር ታውቋል እኮ ሁሉም ነገር ታውቋል። ግን ፊቷ እንዲገባ ካልፈለገው ይመቆም እኮ እሺ። ቁጭ በሉና እንወራለን። አንዴ እሷና እኔ ግን እንጨርስ። ቁጭ በሉ። ጠጋ ብሉ ደስ ስሜት በእኔም ቦታ ካልሆናችሁ አይገባችሁም። ልክ ነህ እኮ ግን በቃ ነገሮችን አሁን እያስተካከልን ነው አይደል? ይቅርታ እኔ ልጮህብሽ ፈልጌ አይደለም። በጣም እንደምወድሽ እንደማከብርሽ ታውቂያለሽ። አንድ ቀን እንደሌላ ነገር በህይወቴም እንደ እህቴ እንጂ እንደሌላ ነገር አይቼሽ እንደማላቅ ታውቂያለሽ። በጣም አከብርሻለሁ። አብረን በነበርንበት ሰዓትም ደስተኛ ነበርኩ ምናምን ገባሻ? ስለዚህ አሁን ሁሉንም ነገር ግን እንድትነግሪኝ ይፈልጋል። ለምንድን ነው እንደዛ ያደረግሽው? አይ ፍቅረኛዬ ብር ቸግሮት ከዚያ በ10 ሺህ ብር ሸኩት ነው ሰጥቷት። አያችሁ አይደል? ቲሸርቱን መሸጥ ማለት ምን ማለት ነው? ማለት ለምን እንደተፈለገ ታውቂያለሽ? ቲሸርቱ ማለት እንደዚህ ለምን እንዴት ጨካኞሽ ብርቱካን እንደዚህ አይነት ሰው ማለት አልነበርሽም እንዴ? አያችሁ አይደል? ለሷ ገና ለፍቅረኛዋ ብላ አስቡት የኔን ህይወት አደጋ ላይ ነገ የሆነ ነገር አድርጊው ብትባለም እኮ ይችልሽ በብር እኔ ምን እንደምታደርጊ በምን እርግጠኛ መሆን ይችላል? እንደማታደርጊኝ ገባ? እንደዛ አይነት ነገርማ አይደለም እንዴ? እንዴ መቀለድ የለብም እኮ ህይወት እኮ እሷ ነው። ብዙ ጊዜ ስናቃት እኔም እኮ ስለማቃት ነው ገባ? እኔም ማቃታለሁ። በጣም ጥሩ ልጅ ናት ምናምን የምር እኔ እንጃ። ምን ሆኖ ነው ፍቅረኛሽ ግን? ብር ቸግሮት ነው። እኔ ደግሞ ስላልደረሰ ቢያንስ ጆሲን አትጠይቂም? እሱ ብትጠይቂ ከለክልሽ አልበር ርቀት ለምን አስፈለገ? 10 ሺህ ብርስ ለምን ተቀብለሽ ለማንም ትሰጫለሽ? አንቺ ምን ለፊው ለሱ ለምን ብላ ነው የተቀበለችሽ ልጅቷ ግን? እንዴ አላቅሽም? ይሄን ያክል ጊዜ አብረን ስንኖር እንዴት ይሄ እኮ ህይወቴ እኮ ነው ገባሻ? እንዴት ገና ለገና ገንዘብ አገኙ ብለሽ የኔን ማንነት የኔን ገመና የኔን ብዙ ነገር ማውጣት ጀመርሽ ማለት ነው? ይቅርታ ጆሲ፣ በጣም ስለምወደው ነው ልጅ። በጣም ስለምወደው ነው ማለት እኔ አሁን የት ሀገር ሰው ነው? ቆይ ግን እዚሁ ነው አዲስ አበባ ማለት ከአንቺ ከሀገርሽ ምናምን አታውቂው ነው? ከዛ አላውቀውም። እዚህ አዲስ አበባ አውቀሽው እዚህ ከመጣሽ ነው የተዋወቁት? ያታሏት ነው የሚሆነው። ከዛ ምሳሌው ሁሉ ለሱ ነው የምትሰጪው እንዴ? ቤተሰቦችሽ ስለእናቴ ምን አረዳለሁ ምናምን የምትይኝ ነው የነበረውስ? ቸገረሽ ለምን ለሱ ነው የምሰጠው ለነሱ እንጂ ለእናትሽ ምንም እየላክሽ አይደለም እስካሁን? እንዴ እኛን እያዋሸሽን ነበረ ማለት ነው ከዚህ በፊት ሳወራሽ እንዴ? ይቅርታ ጆሲ። አይ አሁን እኮ እሱ አሁን ይቅርታ እንዲልሽ ምናምን ሳይሆን ለህይወትሽም ለአንቺም ካሁን በኋላ አሁን እኔ አሁን ምን እንደተረዳው ታውቃለህ? በየዋህነቷ ነው ያታለሏት። ምክንያቱም ለምን አላማ እንደሆነ ብታውቂ አሁን ሰላምና ጆሲን ለመለያየት ነው ያንን ቲሸርት ካንቺ በ10 ሺህ ብር የገዙት። ይሄን ነገር አታውቂማ? ገብቶሻል? ስንት ነገር እንደተፈጠረ አውቀሻል። ግን ያን ቲሸርት በመስጠትሽ እኔና እሷ ይቺ ልጅ 2 ወር ሙሉ እዚህ ቤት መጣ ታውቃለች? አታውቅም። ታዲያ እኮ የተለያየንበት ምክንያት ግን አንቺ ነሽ። ያን ቲሸርት አውጥተሽ በመስጠትሽ ይቅርታ ሁሉ ነገር ይደርሳል ብዬ አላሰብኩም። አይደለም አሁን ግን ቆይ ግን ብርቱካን አንድ ጥያቄ ልጠይቅሽ። የምር እኔ አሁን አንድ መረዳት የምፈልገው ነገር ነው ከልቤ ይሄን ነገር ማወቅ የምፈልገው ነገር ነውና የምር አንቺ ግን ጆሲና ሰላምን ለመለያየት በ10 ሺህ ብር ቲሸርቱን አሳልፈሽ ትሰጪ ነበር? እና እንዴት እኮ ይሄ ሁሉ ችግር ግን የመጣው በዛ ነው ይላል። ለምንድን ነው? እሺ ቆይ ማለት ምን ብላሽ ነው ስትቀበልሽ ቲሸርቱን? ልጅቷ ሀና ማለት ነው የኔ ጓደኛ። አይ
ቲሸርቱን በ10 ሺህ ብር ልግዛሽ ስትለኝ ይሄ ደግሞ ጓደኛዬ ብር ችግር ስለነበር ሰጠኋት። ከዛም ብሩን ተቀበል። እንዴት አሳመነች ማለት 10 ሺህ ብር ውድ ነው። አንድ ቲሸርት ነው። አንድ ቲሸርት ከ1 ሺህ ምናምን ብር በላይ አይሆንም። እና እንዴት አሳመነችሽ? ቆይ ሀናም ራሱ ሄደችበት ምንም አለችኝ። ያው እኔም በወቅቱ ብሩ አስፈልገች ስለነበር ለዛ ግን ይቅርታ አድርጎልሽ እዚህ ቤት ስትሳይ ካሁን በኋላ እንደዚህ አይነት ስህተት መድገም የለብሽም። ይቅርታ ካደረገልኝ እሄዳለሁ። ምን ወዴት ነው? ወደ ነው የምትሄጂው? እሄዳለሁ። ምንድን ነው ይሄ? ምንድን ነው እቃሽን ይዘሽ ቁጭ የምትይው እዚህ? እንደ እውነቱ ግን እኔ የዚህ ቤት እንድትሰራ አልፈልግም። በእርግጥ አላውቅም ያለውን ነገር ግን እንዴት አምነህስ ድጋሚ ጆሲ መሆን የለበትም። እኮ ላንተ ማስተማሪያ እኮ ነው። ገብቶኛል። እኔ ግን አይደለም ከስህተቷ ትማር እንጂ ችግር የለውም። እኔ አሁንም ቢሆን እኔ እንደ እህቴ ነው የማይሽ። አንድ ቀን አንቺና እኔ መጥፎ ነገር ተነጋግረን አናውቅም። ተከባብረን ነው የኖርነው። ስለዚህ እኔ ከዚህ በኋላ አሁን ከስህተትሽ ተማሪ። ያለፈው አልፏል። እኔ አሁንም ቢሆን ብትሰሪ ችግር የለብኝም። አይ ጆሲ ይቅርታ አድርግልኝ። እኔ መሄድ ነው የምፈልገው። ምትሄጂበታለሽ? አሁን ማለት ምትሄጂበታለሽ? ክፍለ ሀገር ሄዳለሁ። እኔ ችግር የለውም ማለት ነው። ይቅርታ አድርጌልሻለሁ። መስራት ትችያለሽ። እሱ እየፈቀደልሽ እንዴ ከሆነ ለምን ታበረታተዋል? ይሄ ነገር መሆን የለበትም። ልክ ነው እኮ ቢያንስ እኮ ማረፊያ እስክታገኝ ቤተሰቦቿ ጋር ደውሎ ምናምን ነው መሸኘት ያለበት። አንድ ወንድምና አንድ እህት ነው በሌላ ነው እስካሁን። በቃ አሁን መሄድ አለብኝ። አመሰግናለሁ ነበር ማለት ጆሲ፣ አንተ በጣም ጥሩ ሰው ነህ። ስለዚህ ለምድር በጣም ይቅርታ አድርግልኝ። አሁን ወደ ሀገሬ ልሄድ ፍቀድልኝና እሺ። ቆይ እንደዛ አይሆንም። ስሚኝ፣ ቆይ ብርቱካን ስሚኝ፣ እንደዛ መሆን የለበትም። አሁን ተረጋጊና እዛ ጎንሽ ማውራት አለብን። ቁጭ በይ። አዎ፣ የት እንደምትሄጂ የት ይታወቃል። አሁን ተረጋጊና እሱ ጋር ጠብቂኝ። ከነሱ ጋር ያለውን ነገር ጨርሼ እናወራለን። እሺ? አሁን ዝም ብለሽ ብድግ ብሎ የሚሉ አስፈላጊ ነገር አለ። ነገር ብትሆን አሁን እቺ ለቢሰብ አይሆንም። እናቷ መታ እኮ አይደለም ያለውን ነገር እንደዚህ ሆና እንድትሄድ አልፈልግም። ነው ገባ? በቃ ስህተትን የሰራችው ኦኬ፣ በቃ እኔ ቅርብ እያታለሁ። አሁን ግን መቀጠል ትችላለች። አይ እናቷ መታ አይ ስልሽ አሁን እናቷ መታ እናቷ ወስዳት ምናምን ካልሆነ እስከ ዛሬ ድረስ እየሰራች የነበረችበትን ገንዘብ ፍቅረኛ ተብዬው እየወሰደባት ከሆነ በጣም ከባድ ነው። ጅምር እኔ ራሴ በጣም ተናደርኩኝ። የት ነው የምታረጊው ምን የምትይው ስላት እኮ በስነ ስርዓት ነበረ ለእናቴ ለምን የምትለኝ እሱ አሁን ነው እኮ ለመጨረሻ ጊዜ የምትነግረኝ እኮ አሁን ነው። የምሰራውን ብርም ለሱ ነው የምትሰጠው የምትለኝ። አይ እኔ ነኝ ጥፋተኛ። አይ ሳናስበው ግን ለማንኛውም አሁን ተረጋጊና ያለውን ነገር እናወራለን በደንብ። ልጅንም ትነግሪኛለሽ። አሁን ሁለታችሁ ታርቃችሁ ከዚህ ቀደም የነበረ ሰላማችሁ ተመልሶ የምሬ ነው ማለት አሁን ይሄ ነገር መልካም ከሆነ ካሁን በኋላ ለአንዴና ለመጨረሻ ጊዜ ነው መልካም የሚሆነው። 2 ወር ሙሉ ከባድ እንደነበረ አላቅም። የምር ትንሽ ስሜቱን መግለጽ ምናምን ይከብዳል። በቦታው ስትሆን እና ሲያልፍ አንድ አይደለም እኮ ነገሮችን እኮ በቃ እናስተካክላችሁ። ተጎርታችኋል። ስለዚህ ወደ መልካሙ ነገር እንምጣ። እኛም የመጣነው እንዲም ሰላምንም ይዘናት። እኔ እኮ ማለት ለምን አንተ ብቻ ላይ ከባድ ነገር እንዳሳለፍክ አድርገህ ታወራለህ እንዴ? እኔም እኮ ስሜት ነበረኝ እኮ። የምሬን ነው የምልህ። ላይክ በጣም ትጎዳለህ ምናምን ያላሰብኳቸው ነገሮች ሊወት ውስጥ ተከስቶብኝ ነበረ። ለማንም አልተናገርኩም። ማንም እንዲያውቅም አልፈለግኩም። አሁን ነው የማወራችሁ ከሷ ፊት ማለት ነው። ከሷ ጋር ያሳለፍናቸው ብዙ ቦታዎች የሄድንባቸው ምናምን ነበሩና ወደዛ ብቻዬን ነበር እየሄድኩ የነበረው አንድ ቀን ማታ ላይ ማለት ነው። እና እዛ ቦታ ላይ ሲደርስ ምናምን የሆነ በቃ አላ የሆነ ያሳለፍከው ነገር ይመጣባል። እኔ እንጃ የምር መሪ ይዤ እየነዳሁ ምናምን ነበረ። ከዛ እሷን እያሰብኩኝ ከሷ ጋር የነበረውን ነገር ምናምን እያልኩኝ የምር ለማንም ያልተናገርኩት ነገር በመኪና ተጋጭቼ ነበር። እግዚአብሔር ነው ያተረፈኝ። የምር ነው የምነግራችሁ። እግዚአብሔር ነው ያተረፈኝ። ማለት እንዴት? በቃ ማታ ላይ ነው። ከዛ በቃ የሆነ ደብሮኝ ነበር ቀኑን ሙሉ በጣም ደብሮኝ። ከዛም በኋላ የሆነ በቃ እስኪ ወጣ ልበል ምናምን ብዬ ወጣ እያልኩኝ ምናምን እያለ እሷና እኔ ብዙ ቦታዎችን እንሄዳለን ምናምን ከዛ በፊት ከዛ በቃ የሆነ አንዳንድ ጊዜ ከምትወደው ሰው ጋር የሆነ ቦታ አለመሄድ ይሻላል መሰለኝ። አዲስ አበባ ውስጥ በሙሉ የምዞርበት ቦታ ላይ ሁሉ እሷ አለች። ገባ? መዝናኛ ቦታ ብንሄድ የሆነ ቦታ ብንሄድና አብረን ነበር የምንሄደውና በቃ ትውስታ የሚባል ነገር አለ። እሷን እያስታወስኩ ነው እያልኩ ምናምን እየነዳው ነበረ። የምር ከየት መጣ ሳልለው እኔ ሽፍን ነው ያለብኝ። እኔ ከመኪና ጋር ተጋጨሁ። ግን እግዚአብሔር ይመስገን በቃ እኔ ምንም አልሆንኩም። እግዚአብሔር አተረፈኝ። መኪናው ትንሽ ተጎዳ ምናምን
ጋራጅ ገባው ምናምን በቃ እና አላ እስከ ህይወቴ ሁላ ሊጠፋ ይችል ነበረ እግዚአብሔር ባያተርፈኝ ማለት ነው። ይሁሉ ነገር የተፈጠረው ግን በሷና በእኔ ክፍተት መፈጠሩ እኛ ሳናቃቸው ብዙ ሴራዎች ከጀርባ በመሆናቸው ምናምን ነውና ግን እግዚአብሔር ይመስገን በቃ አልፎ አወራዋለሁ ብዬም አላሰብኩም ነበረ። ይሄ ብቻ አይደለም በጣም ብዙ ነገሮች በቃ የምር እኔ እንጃ። አንተ ብቻ እኮ አይደለም እነዛ ነገሮች እኮ ያሳለፍካቸው እንዴ እነዛ ስሜቶች እኮ እኔ ጋርም ነበሩ። ምክንያቱም እኔ እናንተ መሀል አንድ አይነት ስሜት ነበር ገባክ? እኔ ላገኝ ሳልፈልግ ቀርቻ አይደለም ላይክ ሳትናፍቀኝ ቀርታ አይደለም ያን ሁላ ጊዜ ስሸሸኝ ነበረው ማለት እዚህ ጋር አሁን እንደዚህ እውነት ነው ልክ አንተ እንዳልከው ነው ሲወራ ቀላል ነው ግን እዛ ቦታው ላይ ስትሆን እያንዳንዱ ምሽቶችን ስታሳልፋቸው ማለት ቀን ከሰው ጋር ትሆናለህ ምናምን ታሳልፈዋለህ ምናምን ግን ማታ እዛ ቦታው ላይ ስትሆን በቃ በጣም ብዙ ነገሮች ይመጣሉ። ምክንያቱም ማታ ብቻህን ነህ ምናምን ማንም ሊያወራህ ሊያስረሳ የሚሞክር ሰው የለም ገባህ? ምክንያቱም እኔ ቅድም እንዳልኩ ነው እኔ ለሱ እሱ ለኔ ነበርና የሆነ ነገር ሲፈጠር እሱ ጋር ደውዬ መናገር ለምጃለሁኝ። ጆዚ እንደዚህ ተፈጥሯል እኮ እንደዚህ ነገር እኮ አደረኩ ዛሬ ውሎ እንደዚህ ነበረ ኢቭን እንኳን አብረን ውለን እንኳን ማታ ለረጅም ሰዓት ነው የምናወራው ምናምን እሱን ሁላ ነገር ለረጅም ሰዓት መልመድ አቅቶኝ ነበረ ምናምን እና የሆነ አላቅም እንዲ ከባድ ነበረ ምናምን ኢቭን እንኳን ምግብ ሳልበላ 3 ቀን 4 ቀን ሆኖ ራሴን ስቼ ሆስፒታል ገብቼ በግልኮስ እንኳን እስከወጣ ድረስ ማለት ነው ያን ሁላ ሰዓት ሳሳልፍ እሱ ከጎኔ እንዲኖር ፈልግ ነበር ማለት ምግብ ሳልበላ እሱን ባገኘው ጤነኛ ሆን ነበር ብርታት ይኖረኝ ነበር ገባህ? ማለት ከባድ ነበር ከሰው ጋር መግባባት አቅቶኝ ነበር ማለት ትምህርት ቤት እስከ መሄድ እስካቆም ድረስ ምናምን ነበር ማለት ሰው እስኪያስጠላኝ ድረስ በቃ የነበረው ነገር ማለት ነውና የዛ ታይም ላይ ግን እሱን ባገኘው ሁሉ ነገር ባንዴ እንደሚቀየር አውቀው ነበር። ብዙ ሰዓት ልደውልለት ፈልጌ ስልኬን ብዙ ሰዓት ላቅፈው ፈልጌ ብዙ ሰዓት ላወራው ፈልጌ ምናምን በጣም ብዙ ስሜቶች ነበሩ ታውቃለህ። ግን የሆነ ሰዓት እንደማይሆንና የሆነ ሰው ራሱን ሊያጠፋ እንደሆነ ስታስበው ምናምን ከዛ ነገር ትመለሳለህ እና ደግሞ ላይክ እያየኋቸው የነበሩት ነገሮች ደግሞ እየሰራ ነበር ዩቲዩብ ላይ ደስተኛ እንደሆነ እያየሁት ነበርና ያን ደስታውን ላለመበጥበጥ ምናምን ነገር ገባህ ራሴን ከብዙ ነገሮች እያሸሻው ነበርና የሆነ በቃ ስሜቱን ወደ ኋላ አርጌ ሳስበው ምናምንና የሆነ መጀመሪያ ቀን ደግሞ ሳየው የነበረው ፊሊንግ ምናምን ተጋጨብኝ ታውቃለህ። በቃ ተስፋ የቆረጥኩኝ ምናምን ሙሉ ነገር እንደዛ መስሎኝ ነበር። ግን ብዙ ነገሮችን የሆነ ትተዋቸዋለህ እንጂ ነገሮች አይረሱም ነገር ነውና ብቻ እግዚአብሔር ይመስገን። አሁን እኮ ዋናው ነገር ያው እኔ የምልሽ ምን እንደው ታውቂያለሽ ይሄ ነው የነሱ ህይወት በቃ እንዲህ ናቸው እና በዚህ ልክ አትገምቹ በቃ የምሬ ነው ቪዲዮ ላይ እንዳለው አይደለም ያለው ነገር እና ከዛ በላይ ነውና ያን ሁሉ ነገር ኖሮ ያ ሁሉ ነገር እያለ አሁን ላይ ተለያይቶ መቅረት በቃ እንዲህ ሊቀር ማለት ነው ገባሽ? ይሄ ነገር አሁን መቅረት የለበትም ነው አሁን የኔ ፖይንት። ይሄ ነገር እንደዚህ ሆኖ መቅረት የለበትም። እንደውም እንደዚህ ሆኖ መቅረት ሳይሆን አሁን የነበራቸውን ግንኙነት ከነበረበት ማጠንከርና ማሳደግ ችለው እኔ ቅርታ እዚህ ጋር ማለት ነው ቢደርሱ አቀልል ሸዋት በለኝ እንጂ ነገሩ ካሳለፉት ከዛ መጥፎ ነገር አሁንም መልሶ ተራርቀው ደግሞ እውነታውንም ቢያውቁት መራራቃቸው ካለ ይሄን ነገር ነው ድጋሚ እንትን የሚሉት። ስለዚህ ጆሲ የመጣንበት ዋና ዓላማ እናንተ ወደ ቀድሞ ነገር እንድትመለሱ አይደል እንዴ? እንደዛ መሆን ይችላል። ይኸውልሽ አንቺ አሁን መጀመሪያ ተረጋጊ። እንዴ በቃ አልሲሶል አልፈልግም ካለ አልፈልግም ታዩ ቆይ ይኸውልሽ ራስሽን አሁን ስሜታዊ አትሁኝ። ቆይ ይኸውልሽ ስሜት ተረጋጊ። አይደለም ጆሲ በጣም እያስደበርከኝ ነው። የምሬን ነው ማስደብረ ለቅድም እየተናገርክ የነበረው ነገር ምንድነው? ቆይ እሷን እያሰብኩኝ በእሷ ትውስታ ከመኪና ተገጭቼ ከሞት ነው የተረፍኩት እያልክ ነበር። ኖ ያለፈ ታሪክነቱን አይደለም ስማኝ ይኸውልህ እኮ ስማኝ እኔን አትረዱኝ ነው ምንድነው የምንረዳህ? እስቲ ቆይ ንገረኝ። እኔ የራሴን ህይወት ጀምሬያለሁ በቃ እንዴ ማለት የራሴን ህይወት ጀምሬያለሁ። ሰላምዬ ሰላም ውሃምጡ ሰላም ሰላም ድረሱልን እንዴ ውሃምጣ ሰላም እንዴ ሰላም ድረሽ እንዴ ሰላም ገርሽ ነው ኮበልሽ እኔ በቃ ወደ ቤት ተረጋጊ እንጂ